ትልቅ ስጋት የ27 ዓመቱ ስርዓት የነበረበትን ጉርለት ከማሟላት ይልቅ ሌላ አዳዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ ያያየ ይሄ በዋናነት የለውጥ ሂደቱን መክሸፍ ነው የሚያስከትለው ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዛ ወደ ባሰ ስርዓት እንድትሸጋገር የሚያደርግ አሳልፈን ለጽንፈኛና ለብሔርተኛ ኃይሎች የኢትዮጵያን ፖለቲካ ማህዳር ትተነው አንወጣ እንገባ ብዙ አደጋ እናስቀራለን ማለት ነው በዛ ሜዳ ስለዚህ ከዚህ አንፃር ብታዩት ጥሩ ነው ቅድም እኮ አልኩኝ ህወሓት ገዢ ፓርቲ ውስጥ ነው ያለው ኦዴፓ ገዢ ፓርቲ ውስጥ ነው ያለው የደህዴግን አቋም አናቅም አሁን በራሱ የቤት ስራ ውስጥ ነው ያለው የአዴፓን አናቅም ለምንድን ነው ማናቀው አብዮታዊ ዲሞክራሲን አልቀበልም ህገ መንግስቱ መሻሻል አለበት ብሏል በእኛ እምነት አዴፓ ወደ ፌደራላዊ ስርዓት አዝማሚያ የመምጣት ሁኔታ ታይቶበታል በተግባር ግን ኢህአዴግ ውስጥ ምን እያራመደ እንደሆነ አናቅም ስለዚህ ይሄ ያላቸውን ነገሮች ይዞ ከቀጠለ አዴፓ የኮንፌደሬሽን ኃይል ሊሆን አይችልም ምክንያቱም ፌደራሊዝሙ እንዲሻሻል ፈልጋለሁ ብሏል ህገ መንግስቱ እንዲሻሻል ፈልጋለሁ ብሏል የአብዮታዊ ዲሞክራሲ መስመር አያዋጣንም ብሏል ይሄም ብሎ ከኢህአዴግ ጋር ሊቀጥል አይችልም ከነቲፒኤልኤፍ ጋር ይሄ ተፈጥሯዊ ነው ስለዚህ ምናልባት አዴፓ ወዴት አቅጣጫ ይሄዳል ወደፊት ምናየው ነው የሚሆነው ህወሓት ኮንፌደሬሽን ኃይል ነው ስለዚህ እነማን ናቸው ያልከው አሁን አዲስ የኃይል ስብስብ ለመፍጠር እየተሞከረ ነው የህወሓትን መግለጫ የምታስታውሰው ይመስለኛል እነሱ ሲሉ የፌደራል ኃይሎች ነው የሚሉት ቅድም ለመግለጽ ሞክለናል የፌደራል ኃይሎች አይደሉም መቀለድ ነው በፌደራሊዝም የፌደራል ኃይሎች እኛ ነን መስፈርቱ እኛና እነሱ እኩልነትን ያሰፈው መቻቻልን ያሰፈው ስለዚህ ብሔርተኝነት የሚያድገው የብሔር ብሔርተኝነት የሚያድገው ወደ ፋሺዝም ወደ ጽንፈኝነት ነው እንጂ ወደ ዲሞክራቲክ አግባብ አይደለም የሚያድገው የኢትዮጵያ ተጨባጭ ሁኔታ በደንብ የሚያሳይ ነው አይደለም ቀርቶ ከራሳቸው አልፈው አሁን የብሔርተኝነት ፖለቲካን ኢትዮጵያ ውስጥ የተከሉ ኃይሎች ሌላ አዳዲስ ብሔርተኝነትን ፈጠሩ ኢትዮጵያ ውስጥ አሁን የምናየው ምንድነው እያንዳንዱ ክልል የራሱን ሚሊሻ የራሱን ልዩ ኃይል እያደራጀ ቅድም እንዳልኩ ከውጭ ጠላት ጋር ሳይሆን ከጎረቤቱ ጋር ለመዋጋት እየተዘጋጀ ያለበት ሁኔታ ነው የተፈጠረው እነዛ ፓርቲዎች እነማን ናቸው ለምሳሌ ህወሓትና ኦነግን ብንወስድ ኮንፌደሬሽን ኃይሎች ናቸው እነዚህ ኃይሎች ናቸው የራሳቸውን የፖለቲካ ፕሮግራም በዲሞክራሲ ስም በህዝብ ላይ ለመጫን ይሞክራሉ ብልጽግናዎች ስለዚህ አሁን ከዛ ላይ እየተልናያቸዋል ስለዚህ አሁን አገራችን ውስጥ ያለው ሶስቱም ጎራ የኮንፌደሬሽን ኃይል ይሄ ኃይል አሸናፊ ከሆነ ይሄ ኃይል በኢትዮጵያ የፖለቲካ ላንድስኬፕ ገዢ ሆኖ ከቀጠለ ኢትዮጵያ ምን ጥርጥር የለው ወደ መፍረስ ወደ ባሰ ብጥብጥ ነው እንጂ የምትሄደው ወደ አብሮነት አይደለም ለዚህም ነው ያሳስበናል አሁን እኛ ካልተዘጋጀን እኛ ካልተደራጀን እኛ ይሄን አደጋ ለህዝቡ በደንብ ካላሳየነው የሚቀጥለው ምርጫ የሚካሄድ ከሆነ አሸንፈው መንግስታዊ ስልጣኑን የሚይዙት የኮንፌደሬሽን ኃይሎች ናቸው የ27 ዓመቱን ስርዓት እንደገና አጠናክረው ይቀጥሉታል ያ ደግሞ ያመጣብንን ጣጣ ታውቃለህ በእኛ እምነት ህዝባችን የታገለው እዚህ ያለ ለለውጥ ስለዚህ እዛ የለውጥ ኤጀንት ወኪል እኛ ነን ስለዚህ ይሄ የተበተነ በደንብ ግልጽ ሆኖ ሊታይ የሚችል የፖለቲካ ጎራ ያጣውን አስተሳሰብ ለመወከል ነው የመጣው በአሃዳዊ ስርዓት ውስጥ የሚገኙ ጠቃሚ ነገሮችን ወስደን መጠቀም አለብን የሚል አቋም አለ ይሄ የግል አቋም ነው ኢዴፓ በዚህ ጉዳይ ላይ አልተወያየም ግን በመግለጫችን እንደሰማችሁት ወደፊት በሚደረገው ጠቅላላ ጉባኤያችን የፕሮግራም ማሻሻያ ይኖርናል የደንብ ማሻሻያ ይኖርናል ስለዚህ ይሄን አስተሳሰብ አስፈላጊ ከሆነ በዛው ውይይት ላቀርበው ይችላል ማለት ነው ፓርቲው ከተቀበለው ይዞት ይቀጥላል ካልተቀበለው የኔ የግል አመለካከት ይሆናል ማለት ነው በዛ እንድትረዳው ብዬ ነው ስለዚህ አሃዳዊነት የኔ ምርጫ አይደለም እኔ የፌደራል አደረጃጀት ነው ለኢትዮጵያ የሚጠቅመው ያምናል ይሄ ማለት ግን በአሃዳዊ ስርዓት ውስጥ ያሉ ጠቃሚ ነገሮች ሁሉ አያስፈልጉንም ማለት ነው በአንዳንድ ጉዳዮች ላይ ከአሃዳዊ ስርዓትም የምንማራቸው ወስደን ልንጠቀምባቸው የሚችሉ ጉዳዮች አሉ ብያለሁ ምናልባት አንዱ ማሳያ እኮ ይሄ ሁለት ነገር ያሳያል ይሄ ሀገር ምን ያህል የኮንፌደሬሽን ስርዓት እንዳለው ያሳያል የትናንትናው የህወሓት መግለጫ ስታዳምጥ ምን ያህል ኢትዮጵያ ለምርጫ ዝግጁ እንዳልሆነች የሐሳብ ገበያ ውስጥ
ልንገበያይ የምንችልበት ምርጫ ለማካሄድ ሳይሆን እንደ ህልውና ለመቀጠልም አሳሳቢ ሁኔታ እንዳለ ያሳያል ትናንት ነው መግለጫ። ስለዚህ በቋፍ ውስጥ ነው ያለው። የጦርነት ዝግጅት እየተደረገ ነው። በመቼውም ጊዜ በሆነ የነባራዊ ሁኔታ መገናኘት ሊፈነዳ የሚችል አደጋ ውስጥ ነው። ስለዚህ ይሄ ትልቅ ስጋት ውስጥ ነው ያለ ነው። አንድ ህብረተሰብ ወደ ምርጫ ለመሄድ ነፃ የሆነ ሰላማዊ የሆነ አይምሮ ያስፈልጋል። ከቦታ ቦታ በነፃነት መንቀሳቀስ አለበት። የፖለቲካ ፓርቲዎችን ፕላትፎርም ማኒፌስቶ አንብቦ ገምግሞ ጥቅምና ጉዳቱን መዝኖ መምረጥ መቻል አለበት። በዚህ ሁኔታ ዝግጁ ነን አሁን አይደለም። ሌሎቹ ከሱ በተጻራሪ ያሉት የፖለቲካ ኃይሎች በበቂ ሁኔታ ተደራጅተው የኢትዮጵያን ችግር ለመፍታት በሚያስችል ቁመና ላይ ያለው እሱ አሁን ሰፊ መዋቅር ነው ያለው። ሰፊ አባላት ናቸው ያሉት። የመንግስትን መዋቅር ሁሉ በስግብግብነት በብቸኝነት የተቆጣጠረ ኃይል ነው፣ የተደራጀ ኃይል ነው። ስለዚህ አሁን ያልተዘጋጁት የፖለቲካ ፓርቲዎች ከሱ ስልጣን ቀምተው ሽግግር ከሚያደርጉ እሱ ከልቡ ከታረመ፣ ከልቡ ከተጸጸተ፣ ከልቡ ጥፋት መስራቱን የተሳሳተ መንገድ መሄዱን ካመነ ይችን ሀገር ወደ ተሻለ ደረጃ ለማሸጋገር ከዜሮ አንጀምርም። እርሾ ይኖርናል። እርሾ ሆኖ ያገለግላል ብለን ነው ተስፋ አድርገን ይሄን እድል የሰጠነው አይደለም። እኔ ተቃዋሚ ሆኜ ኢህአዴግ እንዲቀጥል መፈለግ አልነበረብኝም። የታገልኩት ኢህአዴግን ለመጣል ግን ፕራግማቲክ የሆነ አስተሳሰብ ይጠበቅብናል ከኛ። በቃ 27 ዓመት ገዝቷል፣ ለዚህ ችግር ዳርጎናል፣ ከዚህ በኋላ ሊገዛልን አይችልም ማለት ይቻላል። ግን እንደ አገር ስታስብ ምንድነው ሌላው አማራጭ? የተዘጋጀ ኃይል አለ ወይ? ያ ኃይል ከኢህአዴግ በተሻለ ይችን ሀገር ወደ ተሻለ ደረጃ ሊያሸጋግራት ይችላል ብለን መዝነህ ለአገር የሚጠቅመውን አቋም መውሰድ አለብህ። ለአገር ይጠቅማል ብለን ነው ይሄ ሲበድለን ሲያስረን የነበረውን መንግስት አሁንም እስከታረምክ ድረስ ይሄን ሽግግር ምራው እድል የሰጠው። ግን ይሄን በአግባቡ ይጠቀምበት አይደለም። እሱ ቡድናዊነት ነው፣ እሱ ቁንጽልነት ነው። ምርጫ ይራዘም እያልን ያለ ነው ከአገራዊ ህልውና ጋር አስተሳስረን በማየት ከራሳችን ዝግጅት አንጻር አይደለም። ትልቁ አሁን የኛ ትኩረት በምርጫ ተወዳድረን ስንት መቀመጫ አሸንፈን መንግስት እንሆናለን አንሆንም አይደለም። መጀመሪያ አገራዊ ህልውናችን ተጠብቆ ይቀጥላል ወይ የስልጣን ጥያቄ አይደለም። ለዛ ነው በፖሊሲ በስትራቴጂ ደረጃ ባሉ ጉዳዮች ላይ ትኩረት ያልሰጠነው ለዛ ነው። ስለዚህ ይሄን ግልጽ ማድረግ አለብን። የት ነው የምትወዳደሩት ትኩረት የምትሰጡት ምናምን የሚለው ይሄ አገር አቀፍ ፓርቲ ነው አይደለም። ሶስት ሆነን እያንዳንዳችን አገር አቀፍ ፓርቲ ነው። በመላው ኢትዮጵያ የመንቀሳቀስ ፍላጎትና ዝግጅት ነው የሚኖረን። ይሄን ማወቅ ያስፈልጋል። ግን ከምርጫ ስትራቴጂ አንጻር ከአሁኑ እየተነጋገርን ነው። ህብረ ብሔራዊ ፓርቲ ነን። ይሄ የኮንፌዴሬሽን ኃይል ለምሳሌ ለአዲስ አበባ ምን አይነት አደገኛ አስተሳሰብ እንደሆነ ህዝቡ ያውቃል። ይሄ አሁን ምርጫው መራዘም የለበትም በህግ በተቀመጠው ጊዜ መካሄድ አለበት የሚሉት ኃይሎች እንደ ምክንያት የሚያቀርቡት ምንድነው? ህገ መንግስታዊ ጉዳይ ስለሆነ በህግ የተቀመጠው ነገር መሻር የለበትም። እሱ ከተሻረ ከዛ በኋላ የሚኖረው መንግስት እውቅና የለውም፣ ህጋዊነት አይኖረውም ነው እያሉ ያሉት። እዚህ ላይ መሰረታዊ የሆነ የአንደርስታንዲንግ ችግር አለ። አሁን ኢትዮጵያ ውስጥ ያለው መንግስት የፌዴራልን በሉት የክልል መንግስታት ህጋዊ ቅቡልነት ያገኙት በህዝብ ስለተመረጡ አይደለም። አንዱ ችግር ይሄ ነው። ተሸናፊ ሆነው በህዝብ ትግል ተሸንፈው ጥፋተኛ ነን ብለው ይቅርታ ጠይቀው ሪፎርሙን ወደ ውጤት እናበቃለን ብለው ቃል ከገቡ በኋላ ራሳቸውን እንደ ህጋዊ መንግስት ሊቆጥሩ ይፈልጋሉ። ይሄ ስህተት ነው። የፖለቲካ ፓርቲዎች ሲቪል የሆነ ጨዋ የሆነ የፖለቲካ ክርክር ለማድረግ ዝግጁ ነን። አሁን ይሄን የሚያስተናግድስ ሚዲያ አለ። ማህበራዊ መገናኛው አሁን ፌስቡኩ ምንድነው የሚሆነው? አሁን የምርጫ ክርክር መድረክ ላይ ወተን ይሄ ትልልቅ የሆነውን ቅራኔ መድረክ ላይ ይዘን ወተን አሁን መፋለም እንጀምር። በአፍሪካ ደረጃ አይደለም እንዲህ አይነቱ ጥንቅጥ ውስጥ ያለ ሀገርና ሰላማዊ የሚባል ሀገራዊ ምርጫ ሲያካሂድ ወደ ክራይሲስ የመግባት እድሉ በጣም ሰፊ ብጥብጥ ይፈጠራል። ሰላማዊ የሆነ ሀገር ነው። በተለይ በከተማ አስተዳደር በአንዳንድ የጸጥታ ጉዳይ የኢኮኖሚ ጉዳዮች በአሃዳዊ ስርዓት ውስጥ የሚጠቅሙን ነገሮች አሉ። እነሱን መርምረንና ለይተን ብንወስዳቸው ይጠቅሙናል። ስለዚህ እሱ በዚህ መልኩ ብናየው ግን ከዚህ የአሃዳዊነት የፌዴራሊዝም አደረጃጀት ጋር አሁን ኢትዮጵያ ውስጥ ያለውን የኃይል አስተላለፍ በደንብ መረዳት የሚያስፈልግ ይመስለኛል። እዚህ መግለጫችን ላይ የኮንፌዴሬሽን ኃይሎች እያልን ያለ ነው ያለ ምክንያት አይደለም።
አንደኛ በእኛ እምነት ህገ መንግስቱ የኮንፌዴሬሽን ህገ መንግስት፣ ይሄ ህገ መንግስት የራሱ ማንነት ሉዓላዊነት ያለው አንድ ሀገር የውስጥ ችግሩን ለመፍታት ሲል የተቀበለው ፌዴራሊዝም ተደርጎ አይደለም ህገ መንግስቱ የተጻፈው። ልክ የተለያየ የራሳቸው ሉዓላዊነትና ማንነት ያላቸው አገሮች ቁጭ ብለው ተደራድረው የፈጠሩት አገር እንደሆነ ነው ህገ መንግስቱ የተጻፈው። ይሄ ስህተት፣ ይሄ የኮንፌዴሬሽን አግሪመንት። ለዚህም ነው አንቀጽ 39 እዛ ውስጥ የተቀመጠው።